ሰላም ወገኖቼ እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ሰንበት ነው። ከሰንበትም ደግሞ ሶስተኛው የአብይ ጾም ሳምንት በቤተ ክርስቲያናችንም ምኩራብ ተብሎ የተሰየመው ሶስተኛው የአብይ ጾም ሰንበት ላይ እንገኛለን። እንግዲህ ሁላችንም ሄደን እንዳስቀደስን ተስፋ አደርጋለሁኝ። ሁሉም በያለበት ቃለ እግዚአብሔርን ተመግቦ እንደመጣ እገምታለሁኝ። እኔ ዛሬ እንግዲህ ቤተክርስቲያን በጠዋት ሄደን አስቀድሼ ነው የተመለስኩት። እንግዲህ ከቅዳሴ በኋላ ትምህርት እንደሚኖር ይታወቃል። ዛሬ የተማርኩት ስለ እምነት ነው። እምነት በሰዎች ሕይወት ውስጥ ምን ያህል ጉልህ ሚና እንዳለው፣ ትልቅ ስራ መስራት እንደሚችል የተማርኩበት ነው እና ዕብራውያን ትምህርትን ነው ዛሬ የተማርኩት። የዕብራውያን መልእክትን የተማርነው በተለምዶ በጣም ደስ ይለኛል የዕብራውያንን መልእክት ማንበብ እና ከዛም ውስጥ ምዕራፍ 11ን እኔ በጣም የኔ በጣም የምወደው መልእክት ነው እና ዛሬ ደግሞ ሳነበው መምህራችን ሲያስተምረን ውስጤ እግዚአብሔር ይመስገን እንዴት እንደረሰረሰ እኔ ነኝ የማውቀው እና ከሰማሁት ሼር ላድርጋችሁ። ሁሌም የምወደው ክፍል ስለሆነ ላንብብላችሁ እና እስቲ አዳምጡኝ። ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 1 ጀምሬ ነው የማነብላችሁ። እንደዚህ ይላል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋው ቃል በተሰጠው አገር በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠብቅ ነበርና። ተስፋ የተሰጠው የታመነ እንደሆነ ስለቆጠረች ሳራ እድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች። ስለዚህ ደግሞ ብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩትን የሞተውን ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ስለዚህ የሚሉት ለእነርሱ የሆነውን ነገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠው እርሱም ሰማያዊውን አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና። አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ። የተስፋው ቃል የተቀበለው በይስሐቅ ዘር ይጠራልና የተባለለትም እርሱን አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። በዚህም ደግሞ በምሳሌው አገኘው። ይስሐቅ ሊመጣ ስላለው ነገር ያዕቆብንና ኤሳውን በእምነት ባረካቸው። ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው። በዘንጉም ጫፍ ተጠግቶ ሰገደ። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱ ማዘዛቸው። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ።
ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜውም በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሥን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር። የሚታየውን እንደሚያየው አድርጎ ጸንቷልና አጥፊው የበኩርን ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ። የኢያሪኮ ቅጥር በ7 ቀን ከዞሩ በኋላ በእምነት ወደቀ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያቱም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውም እና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥን ነገር አስቀድሞ አይቶ ነበርና ይላል። ስለ ቃሉ እግዚአብሔር የአምላካችን ስም የተመሰገነ ይሁን። በእውነት እያንዳንዷን ፍሬዝ መስመር በመስመር ብናይ ቅዱሳን ያሳለፉት መከራ ግን ስለነበራቸው የእምነት ጽናት የበለጠን ነገር አይተው ጊዜያዊ መከራ እንዳልበገራቸው ትልቅ ትምህርት እንማራለን። በእምነት መቀበል የሰው ልጅ በሕይወቱ ትልቅ ሀብት ሊኖረው ቢገባ እምነት ነው ብዬ ነው ማስበው ነው። ምክንያቱም የምንሻገርበት ድልድይ እምነታችን ነው። እምነት ማለት ቃል የሚገልጸው ነገር አይደለም። እንዲህ በቃል የምናስረዳው ነገር አይደለም። አሁን የማይመስሉ ነገሮች ናቸው እያየን ያለ ነው። እንግዲህ ከሞቀ ቤታቸው ሙሴ የፈርዖን ልጅ እንዳይባል በእምነት እምቢ አለ። ሳራ ታምና 90 ዓመቷ ፍሬን ያገኘች እናት ናት። ይሄ ከሰው አእምሮ በላይ የሚሆን ነገር ነው። ሙታናቸውን የተቀበሉ አሉ። ብዙ ነገር ተገልጿል እና እምነት የማያደርገው ነገር የለም። መታመን ማመን እግዚአብሔር ሙትን እንኳን ማስነሳት የሚችል አምላክ ነው የሚል እምነት ልባችን ውስጥ ሊያደር ይችላል። ምንም ነገር ከእግዚአብሔር አቅም በታች ስለሆነ ማለት ነው እና ይሄ የዕብራውያን መልእክት ቀጣይ ያለው ምዕራፍ 12ም ይሄንን ይዞ የሚቀጥል ታሪክ ነው እና በጣም ደስ የሚለኝ ሰው በእምነት መኖር አለበት። በቃ እምነት ማለት ተስፋ፣ ፍቅር ነው። ሶስቱ አንድ ላይ ጸንተው ይኖራሉ እንደተባለን እምነት እግዚአብሔርን ማመን ለእግዚአብሔር መታመን ነው ተብለን የተማርነው እውነት ነው። ግን ያው ብዙ ነገር እምነታችንን የሚፈትን ዓለም ላይ ይመጣል። በህይወታችን፣ በስራችን፣ በአጠቃላይ በምንኖረው መስተጋብር ላይ ፈተና የሚሆኑብን ነገሮች ይኖራሉ። ግን እምነት ይሄንን ስናይ ደግሞ ጠንካሮች እንሆናለን። ምክንያቱም ብዙዎች አልፈውታል ያንን መንገድ። ለእኛ ለትምህርታችንና ለተግሳጽ ተጽፏል እንደሚለው ይሄንን አምነን መንገዳችንን እንቀጥላለን፣ አጠንክረን እንቀጥላለን ማለት ነው እና ዕብራውያን መልእክት በጣም ነው የምወደው። እኔ በጣም መዝሙረ ዳዊትን ወደዋለሁ። ከመልእክታት ደግሞ ዕብራውያንን በጣም ነው የምወደው እና ዛሬ ይህን ሼር ላደርጋችሁ መጥቻለሁ። እንግዲህ መጽሐፍ ቅዱስ የማንበብ ልማድ ይኖረን፣ ከጸሎታችን ጎን ለጎን ሌሎችንም የጸሎት መጽሐፍቶች እንጠቀማለን። መጽሐፍ ቅዱስንም ደግሞ በደንብ ማንበብ በቃ ትንሣኤ ህይወትና እረፍት ስለሆነ ማለት ነው። እግዚአብሔር ያክብርልኝ። እንግዲህ መልካም ሰንበት ይሆንላችሁ።